ቦታው አዲስ አበባ ውስጥ የሚገኝ አንድ ዘመናዊ ስቱዲዮ ነው። ሰዓቱ መሽቷል። በክፍሉ ውስጥ ያለው ብቸኛ ብርሃን ከኮምፒውተሩ ስክሪን የሚፈነጥቀው ደብዛዛ ብርሃን ብቻ ነው። ነገር ግን በስክሪኑ ላይ የሚታየው ቁጥር የትኛውንም የዲጂታል ሚዲያ ሰው ልብ የሚያቆም አይምሮን የሚያስት አስፈሪ ትዕይንት ነበር። በዩቲዩብ ዳሽቦርድ ላይ ሁልጊዜም ወደ ላይ ይወነጨፍ የነበረው አረንጓዴ የእድገት ቀስት አሁን ሙሉ በሙሉ ወደ ቀይ ተቀይሮ ቁልቁል ተተክሏል። በደቂቃዎች ልዩነት የሰብስክራይበር ቁጥሩ እያሽቆለቆለ ነው። ባለቤቱ አይኑ እያየ ግዙፉ የዩቲዩብ ቻናሉ እንደ አሸዋ ቤት እየፈረሰ ነው። ይህ የዲጂታል አውሎ ነፋስ የተነሳው ከጥቂት ሰዓታት በፊት በተለቀቀች አንዲት አጭር ቪዲዮ ነው። በዛች አጭር ቪዲዮ ላይ ይህ የዩቲዩብ ንጉስ ካሜራው ላይ አፍጥጦ ካሳደገው ካነገሰውና ማማ ላይ ካወጣው ህዝብ ጋር ፊት ለፊት ተጋፍጦ ይሄ ደካማ ህዝብ የሚል መርዘኛና የትዕቢት ቃል ተፋ። የደከመ ማህበረሰብ ተቻልተችም ይጠቅማል። በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድነው፣ ኦልሬዲ ተመርዟል። ይህ የንቀት አረፍተ ነገር በኢትዮጵያ ማህበራዊ ሚዲያ ታሪክ ታይቶ የማይታወቅ ማንም ሊያስቆመው የማይችል ግዙፍ የህዝብ ቁጣ አስነሳ። በሚሊዮኖች የሚቆጠር ገንዘብ የሚያስገኘው ቻናል በሰከንዶች ውስጥ ገደል ገባ። ለመሆኑ ይህ ሰው ይህንን የትዕቢት ቃል ለመናገር ያበቃው ምክንያት ምንድን ነው? የህዝቡን ልብ አሸንፎ ማማው ላይ የወጣው ያ የትናንቱ ምስኪንና ትሁት የጎዳና ልጅ መቼና እንዴት ነው ህዝቡን ወደ መናቅና ወደዚህ አይምሮን የሚያስት እብሪት የደረሰው? ይህን ያልተነገረ የውድቀት ምስጢር ለመረዳት ታሪኩ ወደሚጀምርበት ጊዜና ቦታ መመለስ ግድ ይለናል። ይህ ብዙዎችን ያስደሰተው የሚኮ ማይኪ የአወዳደቅ ታሪክ ነው። ብዙዎቻችን የምናውቀው በገንዘብ የታበየውን ውድ መኪና ይዞ ህዝብን የሚሳደበውን ሚኮን ነው። ግን ወደ ኋላ ስንመለስ ታሪኩ የሚጀምረው ከዚህ ፍጹም ተቃራኒ በሆነ እጅግ ልብ ሰባሪ በሆነ የጎዳና ላይ ህይወት ነው። ቦታው አዲስ አበባ ፈረንሳይ ለጋሲዮንና በተለይም የ4 ኪሎና 5 ኪሎ አስፋልቶች ላይ ነው። ሚኪያስ ተክለማርያም ገና በልጅነት ዕድሜው ያቺን ዓለሜ የሚላትን እናቱን በሞት አጣ። ይህ 9 ዓመት እንኳ ያልሞላው ምስኪን ልጅ የህይወትን መራራ ጽዋ ገና በለጋነቱ ቀመሰ። ለሁለት ተከታታይ ዓመታት ማንም አሳዳጊ በሌለበት ብርድና ረሃብ በሚፈራረቅበት ጎዳና ላይ ወድቆ ከከተማ ውሾችና ብርድ ጋር እየታገለ አደገ። ህይወት ለእርሱ እጅግ ጨካኝና ርኅራኄ የለሽ ነበረች። ነገር ግን ሚኪያስ በቀላሉ እጅ የሚሰጥ ልጅ አልነበረም። የጎዳናው ህይወት ውስጡን አጠንክሮት ነበር። ከጎዳና ላይ ተነስቶ ህይወቱን ለመቀየር እልህ አስጨራሽ ትግል ጀመረ። ሊስትሮ እየሰራ መኪና እያጠበ በተጨማሪም በታክሲ ረዳትነት እየሰራ ከህይወት ጋር ግብ ግብ ፈጠረ። በመጨረሻም ኤልቲቪ በተባለ የቴሌቪዥን ጣቢያ ውስጥ በሹፌርነት ተቀጠረ። በኤልቲቪ ውስጥ ሲሰራ የካሜራና የሚዲያን ዓለም በቅርበት የማየት ዕድል አገኘ። አንድ ቀን አማን የተባለ ጓደኛው ስለ ዩቲዩብና ስለሚያስገኘው ገንዘብ ሲያጫውተው በውስጡ የነበረው መንፈስ ወዲያውኑ ነቃ። ወዲያውኑም የራሱን የዩቲዩብ ቻናል ከፈተ፣ ግን ማንም አያውቀውም። ስለዚህም የጓደኞቹንና አብረውት የሚሰሩ ሰዎችን ስልክ እየተቀበለ ሰብስክራይብ በማድረግ 10 ተከታዮችን ሰበሰበ። ቪዲዮ ለመቅረጽ የራሱ ካሜራ ስላልነበረው የኤልቲቪ ካሜራማኖች ፕሮግራም ጨርሰው እረፍት ላይ ሲሆኑ ካሜራቸውን በድብቅ እየወሰደ ቪዲዮ መቅረጽ ጀመረ። ከልጅነቱ ጀምሮ ሰዎች ላይ ማሾፍ፣ ማስደንገጥ እና የሰዎችን ድንጋጤ ማየት ያስደስተው ስለነበር ፕራንክ መስራትን ዋነኛ መንገዱ አደረገው። በመንገድ ላይ የሚሄዱ ሰዎችን፣ የትራፊክ ፖሊሶችንና እናቶችን በሚያዝናና መልኩ ማስደንገጡ የህዝብን ትኩረት በፍጥነት አስገኘለት። በአጭር ጊዜ ውስጥ በመቶ ሺዎች የሚቆጠሩ ተከታዮችን አፍርቶ የኢትዮጵያ የዩቲዩብ ንጉስ እስከ መሆን ደረሰ። የገንዘብና የዝና በሮች በሰፊው ተከፈቱለት። ህዝቡ ያንን ምስኪን ልጅ ከጎዳና አንስቶ የዝና ማማ ላይ አወጣው። ነገር ግን ገንዘብ በብዛት ማግኘት ሲጀምር ትሁቱ ሚኪያስ መሞት ጀመረ። የገንዘብ ስካርና የዝና ማዕበል መጣ።
ይህ ደግሞ ማንም ያላሰበውንና አይምሮን የሚያናጋውን የትዕቢት አዘቅት አመጣበት። ገንዘብ ሰውን አይቀይርም፣ ይልቁንም የተደበቀ ውስጣዊ ማንነቱን አጉልቶ ያሳያል ይባላል። ሚኮ ዩቲዩብ ላይ በሚሊዮን የሚቆጠር እይታዎችን ማግኘት ሲጀምር ማንም ያላሰበው የዶላር ዝናብ በላዩ ላይ ወረደ። መጀመሪያ ላይ ከታችኛው ማህበረሰብ ጋር አብሮ እየሳቀ በመንገድ ላይ የሰዎችን የዕለት ተዕለት ኑሮ እያሳየ ታዋቂ የሆነው ያ ትሁት ወጣት ቀስ በቀስ ጠፋ። በምትኩ የገንዘብ ፍቅር ያሳወረው ሌላ አዲስ ሰው ተፈጠረ። የኑሮ ውድነት ነዋሪውን አንገት ባስደፋበት አብዛኛው ኢትዮጵያዊ የዕለት ጉርሱን ለማግኘት እልህ አስጨራሽ ትግል በሚያደርግበት ሁኔታ ውስጥ ዩቲዩብ የከፈተለት የሀብት በር ማስተዋሉን ነስቶት በማህበራዊ ሚዲያ ገጾች ላይ ውድ መኪናዎችን ያሽከረክር፣ እንዲሁም የተደራረበ የጥሬ ገንዘብ ክምር እያወጣ ያሳይ ጀመር። ከዚህ የከፋ ጉዳይ በችግሩ ጊዜ አብረውት የነበሩ ጓደኞቹን ገፍቶ የሀብታሞችን ሰፈር መቀላቀሉ ነበር። በተለይም ማህበራዊ ሚዲያ ላይ በሀብት በመመጻደቅ ከሚታወቀውና ምንቴ ቢሊዮነር ብሎ ራሱን ከሚጠራው አወዛጋቢ ግለሰብ ጋር መወዳጀት ጀመረ። ይህ አላስፈላጊ ቅርበት ሚኪያስ ሰዎችን በስብዕናቸው ሳይሆን በባንክ አካውንታቸው ቁጥር መጠን ወደሚመዝን ሰውነት ዝቅ አደረገው። የዝና እና የገንዘብ ፍቅሩ እዚህ ላይ ብቻ አላቆመም። ያገኘውን አዲስ የሀብት ምንጭና የግል ጥቅም ለማስጠበቅ ሲል ያልተገባ የፖለቲካ ቅርበት ውስጥ ገባ። ህዝብ ከሚጠብቅበት የኪነ ጥበብና የመዝናኛ ገለልተኛነት ወጥቶ የገዢው ፓርቲ ካድሬዎችን፣ ባለስልጣናትንና ተጽዕኖ ፈጣሪዎችን ማሞገስና ከነርሱ ጋር መታየት ጀመረ። እውነተኛ የጥበብ ሰው ለህዝብ እንጂ ለስልጣን አያሽቃብጥም። ሚኮ ግን ሆዱንና ኪሱን መረጠ። የመጀመሪያዎቹንና እውነተኛ አድናቂዎቹን ረስቶ ራሱን በገንዘብና በስልጣን ጌቶች አጠረ። ትዕቢት ልቡን ሞላው። ይህን ሁሉ የሀብትና የዝና ማማ የገነባለት ያ በየጎዳናው ላይ የሚርመሰመሰው ተራው ህዝብ መሆኑን ረሳ። ህዝቡ እንዳነገሰው ሁሉ በአንድ ጀንበር ዙፋኑን አፍርሶ መሬት ላይ ሊያላጋው እንደሚችል አላወቀም። ትዕቢት ልክ ሲያጣ ውድቀት ማንኳኳቱ አይቀርም። ሚኮ ገንዘብና ዝና አስክሮት መውጫ የሌለው ገደል ውስጥ ራሱን የከተተባት ያቺ ጥቁር ቀን መጣች። በማህበራዊ ሚዲያ ላይ አድናቂዎቹና ተመልካቾቹ የሚሰጡትን ትችትና አስተያየት በትህትና ከመቀበልና ራሱን ከማረም ይልቅ በአደባባይ መሳደብ ጀመረ። ህዝቡ ያሳደገህን አትናቅ፣ ከፍ ያደረገህን መሰላል አትስበር ሲለው፣ እሱ ግን እኔ በራሴ ጥረት ነው እዚህ የደረስኩት፣ ማንም አላመጣኝም በማለት መረን የለቀቀ እብሪት አሳየ። ከዚያም አልፎ ያንን ያነገሰውን ህዝብ ይሄ ደካማ ህዝብ ተቻ አልተቸ በማለት በአደባባይ ዘለፈው። ይህች ንቀት የተሞላባት አረፍተ ነገር የኢትዮጵያን ማህበራዊ ሚዲያ ተጠቃሚ ትዕግስት አስጨረሰች። ወጣቱ በአንድነት ተናበበ። ቁጣውም እንደ እሳተ ገሞራ ፈነዳ። በቲክቶክ በፌስቡክ እና በዩቲዩብ ላይ ሚኮ ማይክን ያለመከተል ዘመቻ ተከፈተ። ከዘመቻው በኋላ በ10 ሺዎች የሚቆጠሩ ተከታዮች ቻናሉን አንሰብስክራይብ እያደረጉ ጥለውት ወጡ። ቀድሞ በሚሊዮን የሚቆጠር እይታ ያገኙ የነበሩት ቪዲዮዎቹ እይታቸው በአስደንጋጭ ሁኔታ እስከ 300 እጥፍ አሽቆለቆለ። ተመልካች ጀርባውን ሲሰጠው ያ እንደ ዶፍ ይዘንብ የነበረው የዩቲዩብ ገንዘብ ደረቀ። ግን ህዝቡ ለምን በዚህ ልክ ተባበረ? ለምንስ ውድቀቱ በዚህ ልክ አስደሰተው? በስነልቦናው ዓለም ይህ ክስተት ሻደንፍሮይድ ይባላል። ይኸውም በእብሪተኛና ስነ ምግባር በጎደለው ሰው ውድቀት ላይ የሚሰማ የተፈጥሮ የደስታና የእፎይታ ስሜት ነው። ማህበረሰቡ ያ በትዕቢት ያበጠው ስብዕናው ሲሰበር ማየት ፈለገ። ከዚህም ባሻገር ሚኮ ማይክ ሲሰራቸው የነበሩት ፕራንኮች ሰዎችን በመንገድ ላይ ማዋረድ፣ ግላዊ ምስጢርን ማጋለጥና አረጋውያንን ማስደንገጥ የኢትዮጵያን ማህበራዊ እሴት ክፉኛ የጣሱ ነበሩ። በኢትዮጵያ የሚዲያ አዋጅ ቁጥር 1238/2021 መሰረትም የህዝብን ሰላምና ደህንነት የሚያውኩ እንዲሁም የሰውን ግላዊነት የሚጋፉ ህገወጥ ድርጊቶች ጭምር ነበሩ። ስለዚህም የህዝቡ እርምጃ ከትዕቢተኛው ዩቲዩበር መገላገል ብቻ ሳይሆን የማህበራዊ ጽዳት እርምጃም ነበር። የዝናው ዙፋን ተሰበረ፣ ገቢው ቆመ፣ ዙሪያውን ከበውት የነበሩት የገንዘብ ጌቶችም ሸሹት።
ይህ የብቸኝነትና የኪሳራ ጊዜ ማንም ያላሰበውንና በኢትዮጵያ የማህበራዊ ሚዲያ ታሪክ ታይቶ የማይታወቅ አዲስ ክስተት ይዞ ብቅ አለ። ሁሉም ነገር ካከተመና ጉዳቱ ከቁጥጥር ውጪ ከሆነ በኋላ ነሐሴ 1 ቀን 2018 ዓ.ም ሚኪያስ በይፋዊ የፌስቡክ እና የዩቲዩብ ገጾቹ ላይ ይቅርታ አድርጉልኝ የሚል ጽሑፍ አወጣ። በዚህ ጽሑፍ ላይ ላጠፋው ጥፋትና ለተናገረው የትዕቢት ቃል ሙሉ ኃላፊነት እንደሚወስድ ገልጾ፣ ነገር ግን ድርጊቱ የተፈጸመው ሕዝብን በክፋት ለመጉዳት ታስቦ ሳይሆን በውስጡ ከነበረው ከፍተኛ የስነ ልቦና መዛባት፣ የስሜት ጫናና የኢነርጂ መወዛወዝ የተነሳ መሆኑን አስረዳ። ነገር ግን ሕዝቡ ይህንን ዘግይቶ የመጣ ይቅርታ ከልብ የመነጨ የጸጸት እንባ አድርጎ አላየውም። ይልቁንም ሲከስር፣ የገንዘብ ምንጩ ሲደርቅበትና መላ ሲያጣ ያቀረበው የውሸትና የሳይንስ ሽፋን የተሰጠው ማጭበርበሪያ ነው በማለት ሙሉ በሙሉ ውድቅ አደረገው። ሕዝቡ ይሄ ደካማ ሕዝብ የተባለበትን ያቺን መርዘኛ ቃል አልረሳም። ቻናሉ ፈርሶ ገቢው መቆሙን ሲያይ የዩቲዩብ ገቢውን ዳግም ለመመለስ የተጠቀመበት የከሰረ ስልት ነው ተብሎ በከፍተኛ ሁኔታ ተተቸ። በዘመናዊው የዲጂታል ዓለም ዩቲዩብ፣ ቲክቶክ እና ማህበራዊ ሚዲያ በአቋራጭ የሚያመጡት ዝናና የዶላር ዶፍ እጅግ ጣፋጭና አጓጊ ይመስላል። ነገር ግን ይህን ሁሉ የሚያብረቀርቅ የዲጂታል ኢምፓየር ተሸክሞ የቆመው ትልቁ ምሰሶ ከስክሪኑ ጀርባ ያለው ያ ምስኪንና ተራው ሕዝብ መሆኑን መዘንጋት የውድቀቶች ሁሉ ጅማሪ ነው። የሰው ልጅ ከምንም ተነስቶ የሀብትና የዝና ማማ ላይ ሊወጣ ይችላል። ነገር ግን ያንን ማማ የገነባው የሕዝብ ፍቅር፣ ጊዜና ትኩረት መሆኑን የረሳ ዕለት ማማው በአንዲት ጀንበር መፍረሱ አይቀርም። አበው ያወጣህን መሰላል አትስበር ይላሉ። ይህ አባባል ዛሬ በዲጂታሉ ዘመን ይበልጥ እውነት ሆኖ አግኝተነዋል። መሰላሉን የሰበረ ሰው ወደ ላይ መውጣት እንደማይችለው ሁሉ በሰላም መውረድም አይችልም። አወዳደቁና ስብራቱ እጅግ የከፋ ይሆናል። ሚኮ ማይክ ያወጣውን የሕዝብ መሰላል በትዕቢት መጥረቢያ ሰበረው። ውጤቱም በኢትዮጵያ የማህበራዊ ሚዲያ ታሪክ ማንም ያላየው አሳዛኝና አሳፋሪ ክስተት ሆነ።